አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እንግዲህ ማስተር አብነት ወንድማችን የድሆች አባት ለብዙዎች ተምሳሌት የሆንክ ወንድማችን ተሽሎ ሰርጀሪውም እንግዲህ አሁን ወደ ሰርጀሪ ሊገባ ነው እያለ ነው። ውጭ ሀገር ነው ሄዷል ያለው እዛ እንግዲህ ውጭ ሀገር ነው። ተሽሎ እንደምናይ እርግጠኛ ነኝ። አላህ አፊያን ይመልስልህ። የድሆች አባት የብዙዎች ተምሳሌት ነህ አንተ ማለት ብዙ ባንተ ህይወት ባንተ ነፍስ የሚኖሩ ወንድም እናቶች እህቶች አሉና ባንተ ህይወት ባንተ ነፍስ የሚኖሩ ብዙዎች አሉና ለነሱ ሲሉ ያኖርህ ያቁምህ ማለት ነው። እና ሀባይብ እንግዲህ ሁላችሁም ተመኙለት ወደ ሀገሩ ጤናውን ይዞ እንዲመለስ የወደፊቱ ጤናው እንዲመለስለት ሰርጀሪው በሰላም እንዲጠናቀቅ ዱአ አድርጉለት ማለት ነው። እና እንግዲህ ሀባይብ በጣም ያሳዝናል። እንግዲህ ፈጣሪ አትሞክር አይባልም። ሁላችንም እንታመማለን። ፈጣሪ አትሞክር አይባልም፣ ግን አሽረኝ ነው የሚባለው። እና እንግዲህ ፈጣሪ አሽረህ እንላለን። የመዳም ቆንጆ ሁላችሁም እናመሰግናለን። ሰሞኑን ትንሽ ብቅ አላልኩም። የረመዳን አስቤዛ እያመጣሁ እያስገባን ያለ ነው። እንግዲህ አንድ 28 ቀን የደረሰው 28 ቀን መሰለኝ ረመዳን የቀረው እና ሁላችንም ወደዛው አላህ ያድርሰን። ጾሙም ከሚጾሙት አላህ ያርገን። እና ሁላችሁም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እና ረመዳን አስቤዛ ማዘዝ ለምትፈልጉ እዚህ ቁጥራችን አለ። እዛ እያደረስን ነው ማለት ነው። አላህ እዛ ያድርሰን፣ እዛ ያድርሳችሁ። ስራ እንዴት እያደረጋችሁ ነው? አሁን ገባችሁበት ረመዳን ስራ? አይዟችሁ፣ ጠንክሩ። ሁሉም ለበጎ ነው እና ሁላችሁንም እናመሰግናለን። ማስተር አብነትን ግን እንዳትረሱት፣ በዱአችሁ እንዳትረሱት ማለት ነው። ዱአ አድርጉለት። ምክንያቱም ብዙ እህቶቻችን በሱ ህይወት ነው ያሉት። ወላሂ ነው የምላችሁ። አሁን አንዳንዶች መኪና ላይ አስገብቶ እንደዛ አንከባክበው ሲልካቸው በጣም ነው ደስ የሚለው። ምን አይነት ልብ ያለው ሰው ነው! ወላሂ በጣም ከባድ ነው። ደጋግ ኢትዮጵያውያኖቹ እያጣናቸው ነው አሁን ላይ ያሉት። እነ ነጻነት ወርቅነህን አጣን፣ እነ ታምራት ደስታን አጣን፣ ብዙዎችን እያጣን ነው። ሚዲያ ላይ በጣም ተንቀሳቃሾች የሚዲያ ድምቀቶችን በበጎ አድራጎት በእንደም ብዙ በኮሜዲያን በማዝናናት ያሉትን አብዛኞቹ እያጣናቸው ነው። ኮሜዲያኖች ሁሉ ነገሮችን የሚያሳዩን የሚያስደስቱንን የሚያዝናኑንን እያጣናቸው ነው። ቢሆንም እንግዲህ ያው ሁላችንም ወደዛው ነንና በቃ ምንም ማድረግ አንችልም። ፈጣሪ ያላዳናቸውን እኛ በሐዘን አንመልስላቸውም። እና እንግዲህ ማስተር አብነትን በአላህ እዛ ወደ ሀገሩ ይመልስለት፣ ይመልሰው፣ ጤናውን ይመልስለት። እሱ በጣም እንግዲህ ማለት እኛ እንኳን ለአንድ ነፍስ አንድ ነፍስ ይሄ እያለን የእህቶቻችንን የወንድሞቻችን እየተከፋፋን ያለ ነው። እሱ ግን ለምን የማያውቃቸውን በቃ ከመሬት ጎዳና ላይ እንደዚህ ተኝተው ያይና በቃ አንስቶ የሆነ ነገር ያደርጋቸዋል ማለት ነው። ግን አንዳንዶች ማለት ነው ሲሰጠን ለራሱ የማይሰጡ አሉ። እና እሱ ግን ሰጥቶታል። ትንሽ ገንዘብም አንዳንዶች የመዳም ቅመሞች ይረዱታል፣ ይሰጡታል። እነዛ የሰጡትን ገንዘብ እሱ ደግሞ ለተጎዱ ለየቲሞች ምናምን ይሰጣልና ማስተር አብነት ማለት ቀላል ሰው አይደለም። በጣም እሱ መኖሩ ለብዙ ሰው ህይወት መኖር ነውና ይኖርልን ማለት ነው። ሁላችሁ በዱዓ አትርሱት።
እስከዛው ድረስ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱን ሁሉ መልካም ጊዜ መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ እናመሰግናለን። ሁላችሁንም እናመሰግናለን። የመዳም ጎጆ በርቱልን። እናንተም ወደ ሀገራችሁ መታችሁ ደግሞ የሀገራችሁ ላይ ጾም ምጾሙ ያርጋችሁ። ቤተሰብ ጋር እንደመጾም ትልቅ ነገር የለም በነገራችን ላይ ማለት ነው እና ቤተሰቦቻችሁ ጋር መታችሁ ምጾሙ አላህ ያደርጋችሁ ለማለት ፈልጋለሁ። ደግሞ አዲስ የሄዳችሁ ጨነቀኝ የመጀመሪያ ስጾም ነው ዘሰው ሀገር መጥቼ እና በጣም እየጨነቀኝ ነው እየፈራሁ ነው የምትሉ ልጆችም አላችሁ። አይዟችሁ በርቱ። አንድ ህይወተኛ ያዛህ አዱንያ ላይ ስንመጣ ለፈተና ነው የመጣ ነው። አንድም ለማግኘት አንድም ለማጣት ነው የመጣ ነውና ያን ህይወት ሁሉ ተቋቁመን በቃ ወደዛችሁ ዓለም እስከምንሄድ ድረስ ተደስተን ነው መሞት ያለብንና አይዟችሁ ጠንክሩ በርቱ። ሰራ ማግራችሁ ወደ ሀገራችሁ መምጣት ነው ያለባችሁ። አይዟችሁ ጠንክሩ። ላይ ሞላ ደግሞ እስከ 10 እስከ 11 አመት ያላችሁ እዛ አዱንያ ደግሞ ምንም አትሞላ ወደ ሀገራችሁ መጣችሁ ደግሞ ያለውን ሁኔታ ያለውን አየር አይታችሁት መለስ ትላላችሁና አይዟችሁ በርቱ። በጣም አስቸጋሪ ሁኔታ ነው አሁን ያለው በነገራችን ላይ ቢሆንም ግን ደህና ትዳር ያለሽ በተለይ እዛ ሰው ሀገር መቅረት የለብሽም። የምሬን ነው። ብለብሺ ብጠጪ የፈለሽውን ብታደርጊ ደስ የሚለው እዛው ሀገርሽ ላይ ነው። በቃ የለበሽው ለራሱ የሚያምርብሽ እዛው ሀገርሽ ላይ ስለለብሽው ነው። ደስ በቃ አለ አይደል ደስ ብሎሽ አምሮሽ ይሄ ልብስ ወደዋለሁ የምትይው እዛው ሀገርሽ ላይ ስለለብሽው ነውና ወደ ሀገርሽ መተሽ በቃ ዝንጥ ብለሽ ኑሪ። አይዞሽ በርቺ ጠንክሪ እህታችን አይዟችሁ በርቱልን። እናንተ ማለት በጣም ጀግና ናችሁ። በአሁኑ ሰዓት ቤተሰብን እያጾማችሁ የረመዳን አስቤዛ እያዘዛችሁላቸው እንደዚህ ጾሙ ሳይሸግራችሁ ሳታስቡ ጾሙ እያላችሁ የምታደርጉ እህቶቻችን ማለት መዳም ቅመሞች ናችሁና በርቱ፣ አይዟችሁ፣ ጠንክሩ። መዳም መልካም ጊዜ መልካም ቆይታ አላብዛባችሁ። መልካም ስራ ይሁንላችሁ። ደህና ቆዩልኝ። መልካም ሰዓት መልካም ጊዜ